ምናዊ ነው ሽፍታው ዜግነቱ ትግሪ ነው 2 ሰዓት ጠዋት ማለት ነው በቃ ተነሳን 2 ሰዓት 3 ሰዓት ነው የተጓዘነው 2 ሰዓት እንደተጓዘን ነው ኦኬ ለሁለት 3 ሰዓታት ከሁለት ሰዓታት ተጉዛችሁ ደከመኝ ማለት ደከመኝ አለች ራበኝ ምናምን ስትል ከዛ በኋላ የሚበላ ተሆነ ያመጣላችኋል ምናምን አሉ ከዛ 5 ደቂቃ ምናምን እንደሄድን አረፈን ምግብ ለመጨረሻ ጊዜ የበላችሁት እዛ ሳቢያ ቁርፋ ውስጥ ያደራችሁ ቀን ተበላችሁ ነው አይደል አዎ እሺ ቆይ መሪዎቹ ለተክላይ ደውሎ አገናኝተዋት ገና እኮ ብዙ ይቀራችኋል እንዴት ገና ካሁኑ ደከመኝ ትያለሽ ሲላት ሩቦይ ነው ስትለው እና ምግብ ከየት አመጣችሁ ከዛ አረፈን እዛ ዛፍ ስር ማለት ነው እሺ ከዛ በኋላ እኔ የገጠር ልጅ ሃና ሆንና ማለት ነው እዛ ዛፍ ስር አረፈን ሌላዎቹ ምግብ ሊያመጡ ሄዱ በላን እሺ ከዛ በኋላ ጉዞ ጀመርን እሺ አሁንም ትንሽ መንገድ እንደሄድን አሁንም ያው ደከመኝ ነች ኦኬ ከዛ ትንሽ ነው የቀረሽ ምናምን ይያልናት ከዛ ይሄድን ያው ያረፍን እኛ ሄድን ከዛ በኋላ ያው ለሆነ መንገድ ላይ ያው ሽፍታ አጋጠመን ሽፍታ አገኘን አልከሽ ሽፍታ አገኘን ከዛ በኋላ ሽፍታው ሲደርስ ልክ ማሪውን በድንጋይ ያለው በመጀመሪያ ሲደርስ ምናምን ብሎ በድንጋይ ያለው ማሪው ምናዊ ነው ሽፍታው ዜግነቱ ትግሪ ነው ዜግነት ነው ያልኩት ብሄር አላልኩም ኢትዮጵያዊ ነው ማለት ነው አዎ ኢትዮጵያዊ ነው ትግራይ ነው እኔ አረብ መስሎኝ ነበር ላ ትግራይ ነው እሺ ከዛ ነገስንም በድንጋይ መታው ደጀንንም በካልቹ አሉ መሪውን በድንጋይ ነገሰን በምን በድንጋይ ጀርባው ላይ ነው መሪውን ነው በድንጋይ ነገሰን በምንድን ነው የመታው ነገሰንም መቶታል በድንጋይ ነገሰንም በድንጋይ አዎ ጀርባው መቶታል ኦኬ ነገሰንም ማን ነው በካልቹ አሉ ያልከው ደጀንን በካልቹ እሺ አንተንስ እኔንማ መሳሪያውን አቀባበለብኝ ልጅቷ አስለው ማለት ነው መሳሪያውን አቀባበለብኝ ኦኬ ከዛ ጎንበስ ሄዳለኝ መሳሪያ ደቅኖ ጎንበስ ብለህ ሄዳለህ ካልመጣ ጎንበስ ብለህ ሄዳለኝ እሺ እዚህ ጋር እንግዲህ ምንም ማድረግ አልችልም እንዴ መጠበቂያ ፈቷል ከዛ ለሳጉም ብሽሄኩ ከዛ ልክ 2 ደቂቃ 3 ደቂቃ እንደተጓዝኩ እነሱን አገኘኋቸው እናንተ ከኋላ ስለነበራችሁ እንዴት ዞራችሁ እንዴት አላያችሁም ብዬ ጠየቅኩት ለዛ ነው ግራ ስለገባኝ ቢካዝ ጣራ የለም ግድግዳ የለም ጠራራ ቀን ነው ጨለማ አይደለም እንዴት አልዞራችሁም ብዬ ጠየቅኩት ለዛ ነበረ እሺ አዝሏት መጣና ከዛ እናንተ ጋር ደረሰ እሷን አወረዳት እሺ ከዛ በኋላ ከኛ ጋር ተቀላቀለ ያን ያላችሁን አውጡ አለ ሞባይላችሁንም ብራችሁንም አንጧለን እሺ ከዛ ብራችንንም ሞባይላችንንም አንድ ሳይቀር አወጣን ሰጠን ከዛ ሞባይላችንን መለሰልን ብራችንን ወሰደ ልክ እንደነሱ ማለት ነው ብራችሁን ወስዶ የእነሱ እንደወሰደ ብራችሁን ወስዶ ስልካችሁን መለሰላችሁ አይዋ እሺ ከዛ እዛ ቦታ ላይ ትንሽ አረፍን ቢያንስ 2 ሰዓት 3 ሰዓት የሚሆን አረፍን እሺ ከዛ አረፍን ጥላው በረድ ሲል ጉዞ ጀመርን ፊቷ በልዟል በጥፊ የመጣው ቀይ ሆኖ ፊቷ ቀልቶ ነበር የጣት ማለት በጥፊ ምናምን የተመታይ ሰንበር ኦር ምናምን ምንድነው ያለባት በትክክል ቀይ ሆኖ የተቧጨረ የደማ ምናምን ነገር የለባት ላላ የተቧጨረ እያለቀሰች ነበር እያለቀሰች ነው ለሃናን ይዛ እየጠበቅን ነው ትመጣለች ብለን ማለት ነው መሪዎቹን አልጠይቃችሁ ምን ነው እነዛ ሁለቱ መሪዎችና ሃና ቀሩሳ ቆዩሳ ብላችሁ አልጠይቃችሁ መሪዎች ይኸውልሽ እንደዚህ ተሰብስበን እነሱም ሁለቱ መሪዎችም ትንሽ እንደዚህ ልፍ ብለው ሁለቱ መሪዎችም ቁጭ ብለዋል ኦኬ እነሱም ቁጭ ብለዋል እናንተም ቁጭ ብላችኋል በግምት 1 ሰዓት 2 ሰዓት 30 ደቂቃ ምን ያህል ሰዓት ተቀመጣችሁ እዛ ቦታ ላይ
ቢያንስ 4 ሰዓት 5 ሰዓት ተቀምጠናል። ለ4 ሰዓታት ያህል ቁጭ አላችሁ። ከዛስ ምን ተፈጠረ? ከ4 ሰዓታት ቁጭታ በኋላ ከዛ በኋላ መሪዎቹ መጡና እንሄዳሉ። ሁለቱ መሪዎች መጡና መንገድ እንቀጥላሏችሁ። ሁለቱ ደግሞ ተመልሰው ሄደዋል። ወዴት ነው የሚሄዱ? ሁለቱ እዛ ጋር ገንጠል ብለው ቁጭ ብለዋል። እኛ እዚህ ጋር ቁጭ ብለናል አላልከም? ተመልሰው ሄደዋል፣ ወጥተዋል። ቻው ብለዋችሁ ነው ሄዱት? ወደ ሀና ነው እንጂ ሄዱት። አንድ ሰዓት እናንተ 4 ሰዓታት ከተቀመጣችሁ እዛ ጋር ከእናንተ ጋር 1 ሰዓት ያህል ቆይተው ከሄዱ 3 ሰዓታት ቆይተው ነው የተመለሱት ማለት ነው። ሲመለሱ ቢያንስ እንደዛ ቆይተው 2 ሰዓት ተኩል ላይ 2 ሰዓት ያዙ። እሺ ቆይተው ለ4 ተመለሱ። 4 ሆነው መጡ። ለ4 ተመለሱ። አንድ ልጅ አለች። አንድ ሴት ልጅ ይዘው መጡ። ምን አይነት የሆነች ትግራይ ነች፣ ግን ትግሪ ነች። እንዴት ነው ይዘዋት የመጡት? እየተራመደች ወይ እንዴት? ያው ተራምዳ ተደክማ ነው። የደከመች ናት። የደከመች። እሺ ተመለሱና ምን አሏችሁ? እንሄዳሉ። ከዛ እንሂድ ሲሉ እናንተ ምን አላችሁ? እንሂድ ሲሉ በቃ ሄድና እኛም እንዴ ሀና ሳትሉ እንዴ አብራችሁ ከሳውዲ ከጅዳ ጀምሮ የመጣችሁ ግን እንሂድ ዝም ብላችሁ አሉን። ሀላስ ነው እኔ ስጠይቅህ እኮ ነው ብለናል ያልከው። እንሂድ አሉ እናንተ ምን አላችሁ? ልክ እኛም ተነስተን ሄደን አለ ብለናል። ያው ሀና ስንል ዝም ብላችሁ እንሂዳሉ። እሺ ብዬ ነው። ለምን ሽፍታዎቹ ማን ነው ይዘዋት? ማንን የጠየቃችሁት እናንተ? መሪዎቹ ናቸው እንሂዳሉ። ኦኬ እሺ 4 ሆነው መሪዎቹ ተመለሱ። 5 ሆነው ነው የተመለሱት። አንዲት የትግርኛ ተናጋሪ ሴት ይዘው መጡና ድክም ያለች ትግርኛ ተናጋሪ ሴት ይዘው መጡና ተነሱ እንሂድ አሉ። ተነሱ እንሂድ ሲሏችሁ እናንተ ደግሞ ሀናስ ብላችሁ ጠየቃችሁ። ሀናስ ብላችሁ ጠየቃችሁ። ስትጠይቁት ዝም ብላችሁ ሂዱ አሏችሁ። እሺ ከዛ ለሀና የሚቀርብ ቤተሰብ ማን ነው? የቅርብ ቤተሰብ አሉ። ማን ይጠይቀው? ይሄን መሪዎቹ ከመሪዎቹ አንደኛው፣ ሁለተኛው፣ ሶስተኛው፣ 4ቱም እኩል አንደኛው ጠየቀን። ሁላችንም ነው የጠየቀን። ሰዓት ተኩል ላይ ምናምን ተክላይ ቤት ደረሰን። ተክላይን ባይናችሁ አይታችሁታል? አይተነዋል። ተክላይ ቤት ደረስን። በቃ ያን በሰዓቱ ያው ሞባይላችን ምናምን ቻርጅ ምናምን የለውም፣ ዘግቷል። በቃ የማን ከተማ ውስጥ ማለት ነው። ወደ 3 ቀን ምናምን ተጉዘን በመኪና ወደ 3 ቀን ተጓዛችሁ። ወደ አደን የተጫናችሁት በመኪና ነው አይደል? እሺ ያቺ ትግርኛ ተናጋሪ ሴቷስ? እሷ ከኛ ጋር በብሌን አልመጣችም። እዛው ተክላይ ቤት ተቀመጠች። እዛው ተክላይ ቤት ተቀመጠች። ስንገዛው ተክላይ ቤት ገብታለች። ከዛ በኋላ ትውጣ ትሂድ አላውቅም።